ሰበር ዜና አርበኛ መሳፍንት ላመኑበት ትግል ሳይሰው እንዳልቀረ ተሰማ። ከአማራ ክልል ውጊያ አንድ ያልተጠበቀ ዜና ዛሬ ተሰምቷል። በአማራ ክልል በፋኖና በመንግስት ኃይሎች መካከል እየተደረገ ባለው ላስጨራሽ ውጊያ ላይ እንደ ትግል አርማ ተደርገው ከሚቆጠሩና በአብዛኛው የአማራ ማህበረሰብ ተቀባይነት ያላቸው አዋጊዎች ውስጥ አንዱ የሆኑትና አባታችን አርበኛው በማለት ብዙዎች የሚጠሯቸው አርበኛ መሳፍንት ወጣት ልጃቸውን ሳይቀር አሳልፈው ለሰጡለትና ላመኑበት ትግል እንደ ልጃቸው መስዋዕትነት ሳይቀበሉ እንዳልቀረ ከቦታው ዛሬ ከቀትር በኋላ እየወጡ ያሉ መረጃዎች አመላክተዋል። አርበኛ መሳፍንት በምን አይነት ሁኔታ ነው መስዋዕትነት የተቀበሉት የሚሉ ጥያቄዎች መነሳት ጀምረዋል። ከዚሁ ጋር በተገናኘ ግን ምናልባትም ዘመነ ካሴ በሞት አፋፍ ላይ ነው በሚል በቅርቡ እንደወጡ አይነት ፕሮፓጋንዳዎች እንዳይሆን የሚሉም አልጠፉም። ምንድነው የተፈጠረው? ከቦታው የተሰሙትን መረጃዎች በቆይታችን አካተን ይዘናል። የፋኖ መሪዎች እንደራደር ስንላቸው 4 ኪሎ ቤተ መንግስትን ካስረከባችሁን እንደራደራለን ብለው አሾፉብን። ይህን ያሰሙት የመከላከያ ሰራዊት ከፍተኛ የጦር አዛዥ ሜጀር ጀነራል መሐመድ ተሰማ ናቸው። ሜጀር ጀነራል መሐመድ ተሰማ በርካታ ሚስጥሮችን አውጥተዋል። ፋኖ ከሶስት ኃይሎች ጋር በመጣመር ከባድ ምት ሊያሳርፍብን አድፍጧል የሚል ድምጽ ያሰሙት ጀነራል መሐመድ ተሰማ አሁን ደግሞ ድርድር ስንላቸው አፌዙብን፣ አሾፉብን የሚል ነገር አሰምተው ብቅ ብለዋል። ለ3 ዓመታት ያክል ከመንግስት ሜካናይዝድ ጦር ጋር እየተዋጋ የሚገኘው የፋኖን ኃይል የአሸናፊነት ስነ ልቦና የለውም፣ አንድ ቦታ ይዞ አያድርበትም የሚሉና ጠላት ሲሉ ከጠቀሷቸው የውጭ ኃይሎች ጋር ይሰራል የሚሉ ክሶችን ያሰሙት ጀነራል መሐመድ ተሰማም እነ ዘመነ ካሴን እንደራደር ሲሏቸው ድርድር ብሎ ነገር የለም፣ ድርድር ከተፈለገ ደግሞ 4 ኪሎ ቤተ መንግስትን አስረክቡን እንዳሏቸው ያመላከተ ሚስጥርን በንግግራቸው መሃል ላይ አሰምተዋል። ጀነራል መሐመድ ተሰማ በአማራ ክልል በተደረገ ዝግ ስብሰባ ላይ በርካቶችን ያነጋገሩ ሚስጥሮችን አውጥተዋል። በቆይታችን ተካቷል። ሰላምና ጤና በያላችሁበት የዓለም ጥግ ውድ የኢትዮ አቦል ዴይሊ ቤተሰቦች በቆይታችን ከላይ ጠቆም ያደረግናችሁን ጨምሮ ሌሎች መረጃዎችን በስፋት የምንነግራችሁ ይሆናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። ላይክ ማድረግ፣ ገንቢ አስተያየት መስጠት እንዳይረሳ እያስታወስን ወደ መረጃዎቹ አለፍን። መልካም ቆይታ። አርበኛ መሳፍንት ላመኑበት ትግል ሳይሰው እንዳልቀረ ዛሬ ከቀትር በኋላ ተሰምቷል። ከአማራ ክልል ውጊያ ዛሬ እሁድ ታህሳስ 19 ቀን 2018 ዓ.ም ከቀትር በኋላ አንድ ለየት ያለ መረጃ ወጥቷል። አርበኛ መሳፍንት ላመኑበት ትግል ሳይሰው እንዳልቀረ በርካታ መረጃዎች እየወጡ ይገኛሉ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተደረገ ባለው ላስጨራሽ ውጊያ ላይ እንደ ትግል አርማ ተደርገው ከሚቆጠሩ አዋጊዎች ውስጥ አንዱና በፋኖ ተዋጊዎችና በበርካታ የአማራ ማህበረሰብ አባታችን አርበኛ በማለት ብዙዎች የሚጠሯቸው አርበኛ መሳፍንት ወጣት ልጃቸውን ሳይቀር አሳልፈው ለሰጡለትና ላመኑበት ትግል እንደ ልጃቸው መስዋዕትነትን ሳይቀበሉ እንዳልቀረ ዛሬ ከቦታው እየወጡ ያሉ መረጃዎች አመላክተዋል። አርበኛ መሳፍንትን በተመለከተ የዘገባ እስከተጠናቀረበት ሰዓት ድረስ ግን በፋኖ ኃይሎች ሆነ በመንግስት በኩል የተባለ ይፋዊ ነገር የለም። አማራው በሀገሩ ሀገር አልባ ሆኗል፣ በደረሰበት ይገደላል፣ ይሰደዳል፣ የእልቂት ዘመቻ ተከፍቶበታል ብለው ነፍጥ አንግበው ምቾትና ተድላ ያለበትን ከተማ ንቀው ኑሯቸውን በጫካ ያደረጉት አርበኛው መሳፍንት በርካታ አውደ ውጊያዎች ላይ ብዙ ጀብዶችን ፈጽመው በርካታ መሳፍንቶችን ከተኩ በኋላ ሳይሰው እንዳልቀረ ለፋኖ ታጣቂ ቡድን ቅርበት ያላቸውና ታማኝ የሚባሉ የመረጃ ምንጮች ማረፋቸውን ብቻ በማህበራዊ ሚዲያ ላይ ሲገልጹ ተመላክቷል። አርበኛ መሳፍንት እንዴትና በምን ሁኔታ ነው መስዋዕትነትን የተቀበሉት የሚለው ግን ምንም ማብራሪያ እስካሁን ድረስ አልተሰጠበትም። ልጃቸው አርበኛ ጌትነት መሳፍንትም በቅርቡ መስዋዕቱን ዘገባው አስታውሷል። እንደ መረጃው ከሆነም አርበኛ ጌትነት መሳፍንትም እድሜው ለመሳሪያ ከደረሰበት ጊዜ ጀምሮ ከአባቱ ጋር በመሆን አያሌ ጀብዶችን መፈጸሙና ከ2015 ዓ.ም ጀምሮ የተጀመረውን የመንግስትና የፋኖ ኃይሎች ውጊያ ላይ የክፍለ ጦር አመራር በመሆንም በርካታ ስራዎችን እንደሰራ ይነገርለታል። አርበኛ መሳፍንት ሳያርፉ አልቀረም በሚል በወጣው መረጃ ላይ ግን በጥርጣሬ የተሞሉ ሐሳቦችም እየተነሱ ይገኛሉ። ምናልባትም ዘመነ ካሴ በሞት አፋፍ ላይ ነው በሚል በቅርቡ እንደወጡት አይነትም የሐሰት ፕሮፓጋንዳዎች አንዱ እንዳይሆን የሚሉም አልጠፉም። በጉዳዩ ላይ አዳዲስ መረጃዎች ሲወጡ ወደ እናንተ የምናደርስ ይሆናል።
በዚህ መሃል ነው